السلام عليكم ورحمة الله وبركاته. الحمد لله القائل ورتل القرآن ترتيلا، والصلاة والسلام على النبي القائل خيركم من تعلم القرآن وعلمه وعلى آله وأصحابه أجمعين وبعد. ودنا يتكبراتشو እህት ወንድሞቼ በያላችሁበት ያላህ ሰላም ዝነት ጥበቃው ይሁንላችሁ እያልኩኝ እነሆ ዛሬ የዳሩል ቁርአን የቅራት እና የህፍዝ ማዕከል ታዳሚዎች እንዲሁም ተማሪዎች ደርሱናል። የውም የዛሬ ትምህርታችን ያው እንደቀጠለ ነው። ስለ መኻሪጁል ሑሩፍ ባለፈው የተወሰነ የሙቀዲመቱል ጀዘሪያ ተነጋግረን ነበር። هذه مقدمة على القارئ عند قارئ እሱ ላይ ግዴታ ምን እንደሆነ ከቁርአንን ከመቅራቱ በፊት መኻሪጁል ሑሩፍ እና ሲፋትን ማወቅ እንዳለበት ተማምረን ነበር ማለት ነው በተወሰነ ደረጃ። እነሆ የዛሬ ትምህርታችን درسنا اليوم شرح مختصر لجميع مخارج الحروف የአጠር ያለ የፊደላት መውጫዎች ይሆናል ማለት ነው። የፊደላት መውጫዎች ومخارج الحروف من أهم الأبواب في علم التجويد። የፊደላት መውጫዎች ወይም مخارج الحروف በተጅዊድ ትምህርት ውስጥ ካሉት በጣም አስፈላጊና አህም የሆነ አሳሳቢ የሆነ ትምህርት ነው ማለት ነው። مخارج الحروف ويجب ግዴታ ነው على القارئ ቁርአን ለሚቀራ على القارئ القرآن ቁርአን ለሚቀራ أن يتقن ኢትቃን ሊኖረው ይገባል። በትክክለኛው ዘይቤ ኢትቃን ሊኖረው ይገባል። مخارج والصفات እንዲሁም የፊደላት መውጫዎችና والصفات የፊደላት ባህሪ ማለት ነው። حتى لا يتغير እስከማይለወጥ ድረስ ማለት ነው። ሐቃቸውን ጠብቆ ተጅዊድ ያው ምንድነው ተጅዊድ ብሎ ማለት ተሕሲን ነው في اللغة አይደለ? وفي اصطلاح ደግሞ إعطاء كل حرف من مخرجه يعني حقን በመስጠት ፊደላትን ማውጣት ነው። ስለዚህ يعني ምንድነው حتى لا يتغير مخرج الحرف የፊደላት መውጫ ቦታ يعني ቦታውን እንዳይቀየር ማለት ነው። አይናውን ከወሰጡል ሐልቅ ነው የምትወጣው፣ ከአቅሰል ሐልቅ ማውጣት የለብንም ማለት ነው። አይን ማለት ነው። ሐ እንዲሁም ሐ ስንል يعني ቀጠን ብሎ እንዲሁም ደግሞ ደመቅ የሚል ባህሪ እንዳለው በቀጣይ የምንማማር ይሆናል መኻሪጅን ከጨረስን በኋላ። وبالتالي يتغير مدلوله እንዲሁም ትርጉሙን እንዳይቀየር ማለት ነው። ويؤثم القارئ ወንጀለኛ ይሆናል إذا أهمل تعلمها وإتقانها አንድ ቃሪ ወይም ቁርአንን ለሚያነብ መኻሪጅ الحروፍን እንዲሁም ሲፋትን ኢትቃን አርግቶ መማርን ችላ ካለ ምን ይሆናል? ከመማር እንዲሁም ኢትቃን ከማድረግ መማር يعني ችላ ካለ ምንድነው ኃጢአተኛ እንደሆነ ይቆጠራል ማለት ነው። المخارج هو محل مخرج የምንለው ጀምዑ መኻሪጅ ነው። መኽረጅ ሲባል በተናጠለው هو እሱ يعني محل ቦታ ነው። خروج الحرف የሚወጣበት ቦታ ወይም የሚወጣበት ፊደል ቦታ ምን ይባላል? መኽረጅ ይባላል። ومخرج إما أن يكون የሚወጣበት ቦታ ምን ይሆናል? إما أن يكون مخرج محقق የተረጋገጠ محقق ብሎ ማለት هو الذي يعتمد على جزء معين من أجزاء النطق الذي يعتمد የተረጋገጠ يعني የተወሰነለት ቦታ ማለት على جزء معين ይሄ ቦታ ነው የሚወጣው ተብሎ የተወሰነለት من أجزاء النطق በምናወጣበት ጊዜ ይሄ ምን ይባላል? مخرج محقق ይባላል። መኻሪጅ በሁለት ይከፍለዋል يعني مخرج محقق እና أو مخرج مقدر ብሎ ማለት ደግሞ هو الذي لا يعتمد ይሄ ቦታ ነው ተብሎ ያልተወሰነ ደግሞ لا يعتمد على جزء معين የተረጋገጠ ቦታ ያልተወሰነለት ማለት ነው። من أجزاء النطق በምናወጣበት ጊዜ ይሄ ምንድነው? وهو مخرج جوف አሁን ከጆፍ የሚወጣው ሑሩፉል መድያ አለው አይደለ? ይሄ ቦታ ነው ተብሎ የተረጋገጠ የለም። እስከ ከጉሮሮ እስከ ፈህም እስከ አፋችን ተብሎ ነው የተወሰነለት እንጂ ይሄ ቦታ ነው የሚወጣው ተብሎ
ስላልተወሰነለት ምን ይባላል? ሙቀደር። ሙሐቀቅ የምንለው ግን አሁን አይን ከዚች ቦታ ነው የሚወጣው ተብሎ ተወስኖለታል። አይን ከወሰጡል ሐልቅ ነው። እንዲሁም ሌሎች ፊደሎችም የሊሳንም እንደዛው ሙቀደር የምንላቸው ሁሩፉል ጀውፍ ሁሩፉል መድያ ናቸው ማለት ነው። ስለዚህ በዚሁ አጋጣሚ ምንድነው መኻሪጅ በሁለት ይከፈላል። ያኒ ሙቀደርና ሙሐቀቅ። እንዲሁም ደግሞ ሁለት ክፍሎች አሉት መኻሪጁል ሁሩፍ ማለት ነው። መኻሪጁ አማና መኻሪጁል ኻሳ አልረኢሲያ ዋና ዋና የፊደላት መውጫዎችና ኻሳ ለየብቻ የሚባሉ አሉ ማለት ነው። እሱን በቅድመ ተከተል እንያቸው እስቲ። وإذا أردت معرفة مخرج أي حرف من الحروف فانطق به ساكنة أو بعد همزة. وإذا أردت كفلك معرفة مخرج የፊደላት መውጫ ቦታ አንድም ፊደል የፊደሉ መውጫ ቦታ ለማወቅ ከፈለግን ምን እናደርጋለን? አይ ሐርፊን የትኛውን ፊደል ማለት ነው ሚን الحروف የአረብኛ ፊደላቶች ከ28 ወይ ከ29 ፊደሎች የሚወጣበትን ቦታ ለማወቅ ምን እናደርጋለን? ፈንጡቅ ቢሂ ሳኪነን አው ባዕደ ሐምዘቲን ሐምዛን በፈትሐ አው ቢከስራ አው ቢضም አድርገን የምንፈልገውን ፊደል ሱኩን እናደርጋለን። አሁን ለምሳሌ ሐምዛን ፈትሐ አድርገን አይንን ሱኩን ካደረግን ለምሳሌ ሐን ሱኩን አድርገን ሐምዛን በፈትሐ ወይም በከስራ ካደረግንም ለምሳሌ ማለት ነው። በእንዲህ መልኩ ይሄ ምንድነው የፊደላት ያኒ انقطاع الصوت ما يدعى اليه ከዛም በኋላ አስቀምጥ فحيث ما انقطع الصوت የድምጽ መቋረጫው ቦታ ምንድነው? بحرف فهو مخرجه ያ የድምጽ መቋረጫው ቦታ ምንድነው? የፊደሉ መውጫ ነው ይለናል። مخارج الحروف أصلية نوعان أصلية መሰረታዊ የሆኑ የፊደላት መውጫዎች በሁለት ይከፈላሉ። መኻሪጁ አማና መኻሪጁ ኻሳ ቅድም ያልኳችሁ ማለት ነው። የአረብኛ ፊደላት በሁለት ይከፈላሉ። አጠቃላይ የፊደላት መውጫና ዋና ዋና የፊደላት መውጫና እንዲሁም ደግሞ ኻሳ የተወሰኑ ኻሳ የፊደላት መውጫዎች ናቸው። وهي تحوي على أكثر من مخرج ይሄ ምን وهي تحوي على أكثر አብዛኛው የሚወጣ من مخرج የሚወጣበት ነው። አማ ያኒ ጆፍ ሐልቅ ሊሳን ቀይሹም ሸፈታን የምንለው መኻሪጁ ኻሳ ምን የፊደላት ያኒ የተወሰነ ደግሞ የሚወጣበት ምንድነው? وهي التي يخرج منها ከሱ ምን ይወጣል منها حرف واحد አንድ ወይም حرفان ሁለት ወይም أو ثلاثة حرف ይወጣል። الحروف العربية የአረብኛ ፊደላቶች 29 حرفا 29 ናቸው። 5 مخارج عامة አምስት ዋና ዋና የፊደላት መውጫዎች አሉት። رئيسية ዋና ዋና ምንላቸው تضمنوا 17 مخرجا 17 مخارج الحروف 17 على الذي يختاره من اختبر كما قال متن الجزري جزري ምናሉ ያኒ እነሱ ሲቤወይ እንዲሁም ደግሞ ሌሎች በሶስት መዝሀብ ያስቀምጣሉ። እሱንም የምጠቅስላችሁ ይሆናል ኢንሻአላህ በቀጣዩ ማለት ነው። መኻሪጁ الحروف በ16 ያሉ አሉ፣ እንዲሁም 14ም ያሉ አሉ፣ እንዲሁም ደግሞ 17ም ያሉ አሉ። ያንን بالتفصيل ማብራራላችሁ ይሆናል። 17 ወያኒ ከተመረጡት የተጅዊድ ምሁራኖች ከተላላቆች እንዲሁም ከተመረጡት መዝሀብ ያኒ መኽረጀን ኻሳ ያኒ ዋና ዋና የፊደላት መውጫዎች 5 ናቸው ብለው ያስቀምጣሉ። ሁም والمخارج عامة 5 هي 5 ናቸው። አልጆፍ ጆፍ ነው። ጆፍ ብሎ ማለት አልኸላ ባዶ ቦታ ነው። ከአፍ እስከ ጉሮሮ ያለው ምን ይባላል? ጆፍ ይባላል። ሐልቅ ደግሞ ጉሮሮ ነው። ሊሳን ምላስ ነው። ሸፈታን
ሁለቱ ከንፈሮች ናቸው። አልኸይሹም የምንለው ደግሞ ስርን ወይም ኩሽኩሾ የምንለው ነው። አልጀውፍ ወሚንሁ መኽረጁ ዋሂድ አንድ ነው፣ አንድ ቦታ ነው ያኒ መውጫ ቦታ ያላት። 17 የፊደላት መውጫ 17 አላለም? ይኸው እዚሁ ጋር እንቁጠር። 17ቱ እንዴት ነው ካላችሁ አልሐልቅ ወሚንሁ 3 መኻሪጅ 3 መውጫዎች አሉት። ከጆፍ ጋር ስንት ሆነ? 4 መኽረጅ ዋሂድ አላለም? ሐልቅ ደግሞ ወሚንሁ 3 መኻሪጅ 3 እና 1 4። አልሊሳን ወሚንሁ ከምላስ ደግሞ ወሚንሁ 10 መኻሪጅ 10 ይወጣል። 10 እና 4 14። ሸፈታን ከሁለቱ ከንፈር ደግሞ ወፊሃ መኽረጃን 2 መውጫ ቦታዎች 2 በር አሉ። ከዛ 2 በር ደግሞ ምንድነው 4 ፊደል ይወጣሉ። ፋ ሚም በ ዋው ቢተፍሲል የምናየው ይሆናል ማለት ነው። አልኸይሹ የምንለው ደግሞ ወፊህ መኽረጅ ዋሂድ አንድ ብቻ ይወጣል ማለት ነው። ስንት ይሆናል? 14 አለን። መኽረጃን የሸፈታን 2 ጨምሩበት 16፣ እንዲሁም የኸይሹሙን 1 ጨምሩበት 17። ይሄን ይመስላል። ሱብሓነከ አላሁመ ወቢሐምዲ አሽሀዱ አን ላ ኢላሀ ኢለላህ አስተግፊሩከ ወአቱቡ ኢለይክ። ዛሬ ይሄንን አዳምጡት። አስተያየት ካላችሁ በውስጥ መጠየቅ ትችላላችሁ ስለ ተጅዊድ ትምህርት። እንዲሁም ደግሞ ግሩፑን ሼር በማድረግ እና ፎሎ በማድረግ በምናውቀው ልክ የተጅዊድን ትምህርት ያው መሰረታዊ ትምህርት ስለሆነ የምንማማር ይሆናል። ማናቃቸው ብዙ ነገራቶች አሉ። ያንን ደግሞ ኢንሻአላህ ከተላላቅ የኢትቃን ያላቸው የቁርአን ዘይቤ እንዲሁም ደግሞ የተጅዊድን ትምህርት የሚያውቁትን ጻፎችን እያነበብን የማስተምራችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።